በአውሮፓ እግር ኳስ ትልቅ ተስፋ የተጣለባቸው 5 የወደፊት ኮከቦች። የሜሲና የሮናልዶ ዘመን እያበቃ ይመስላል። ነገር ግን የእግር ኳስ ዓለም አዳዲስ ነገሥታትን እያገኘች ነው። በአውሮፓ ታላላቅ ሊጎች ዓለምን እያስደነገጡ ያሉ በሚቀጥሉት ዓመታት የእግር ኳሱን ዓለም የሚቆጣጠሩ 5 ድንቅ ወጣቶችን ዛሬ እናያለን። 5ኛው ተጫዋች ግን ለብዙዎቻችሁ አስገራሚ ሊሆንባችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። 1ኛ ላሚን ያማል። በመጀመሪያው ዝርዝራችን ላይ የምናገኘው የባርሴሎናው ድንቅ ልጅ ላሚን ያማልን ነው። ገና በወጣትነቱ የሜሲን ክብረ ወሰኖች እየሰበረ የሚገኘው ያማል በግራ እግሩ የሚሰራቸውን አስገራሚ ክህሎቶችን ለባርሴሎና እና ለስፔን ብሔራዊ ቡድን ትልቅ ተስፋ ሆኗል። 2ኛ ፍሎሪያን ቪርትዝ። በጀርመን ቡንደስሊጋ ሌላኛው ኮከብ ፍሎሪያን ቪርትዝ ነው። ሌቨርኩሰን ታሪክ ሲሰራ ቁልፍ ተዋናይ የነበረው ይህ ወጣት በኳስ ቁጥጥሩ ላይ እና በሚያስደንቁ የግብ ኳስ አመቻችነቱ የአውሮፓ ሀብታም ክለቦች አይን ውስጥ ገብቷል። 3ኛ ኮቢ ማይኑ። ወደ እንግሊዝ ስንሻገር የማንቸስተር ዩናይትድን ኮቢ ማይኑን እናገኛለን። በኳስ ሜዳ ላይ ያለው መረጋጋትና ብስለት ከእድሜው በላይ መሆኑን ብዙዎችን ያስደንቃል። ዩናይትድ የመሃል ሜዳውን ለዚህ ወጣት አሳልፎ ሰጥቷል። 4ኛ ዋረን ዜር ኤምሪ። በፈረንሳይ ሊግ 1 ደግሞ የፒኤስጂ ዋረን ዜር እናገኛለን። ገና በ18 ዓመቱ የፈረንሳይን ብሔራዊ ቡድን ማሊያ የለበሰው ይህ ወጣት በጉልበቱና በጨዋታ የማንበብ ችሎታው የወደፊት ምርጡ አማካኝ እንደሚሆን ጥርጥር የለውም። 5ኛ ቪክቶር ሮኬ። በመጨረሻም ትንሹ ነብር እየተባለ የሚጠራው ብራዚላዊ ቪክቶር ሮኬ የሮናልዶ ናዛሪዮን ፈለግ ይከተላል ተብሎ የሚጠበቀው ይህ ወጣት በግብ ፊት ያለውን ቅልጥፍና ለአውሮፓ ተከላካዮች ትልቅ ስጋት እየሆነ ነው። ማጠቃለያ፣ እነዚህ 5 ወጣቶች በሚቀጥሉት 10 ዓመታት እግር ኳሱን የሚመሩ ናቸው። እናንተስ ከእነዚህ ውስጥ የትኛው ይበልጥ ተስፋ ያለው ይመስላችኋል? ወይስ እኔ የረሳሁት ሌላ ተጫዋች አለ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ በቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም።